ቪዲዮ ለሴዱ አድርሱልኝ። ዘፈን ካሉ ስሜን ጠራሉ በቀሉ ቀንሽ ደረሰ አልከኛሉ። ስማ ልንገርህ አይደለም እኔ አይደለም ምቴ ንግግሬ ሰው ይዘረጥጣል። የክፍለ ከተማው ቡና መጠጫ ነው ማድረግ እስከ 22ኛ ነው የምንጠጣብክ። አይ ደግሞ አይሆንም ሐሜት አይሰማኝም ካል ትክክለኛው አበቃውን አሳይሃለሁ። ከልጅነቴ ጀምሮ የመጀመሪያ ልጅን ስኮል ድረስ ቴኳንዶ ይሰማር ያደኩ ሰው ነኝ። ኤምኤምኤ ፋይተር የመሆን ህልም ነበረኝ። ግን ህልሜን ላሳካው ስል ይሄ ችጋራን ባለቤቴን ተዋወቅኩት። አብረን እንኑራለን። የመጀመሪያ ልጅን ወለድኩ። ህልሜ ሁሉ ጠፋ። አሁን ግን ወደ ህልሜ የምመለስበት እድል አግኝቻለሁ። ቀንሽ ደረሰን ያልከኝ አይደለ? አንተም መሞቻ ቀን ደርሷል። በቀሉ ቀንሽ ደረሰን በቀሉ ቀንሽ ደረሰን በቀሉ ቀንሽ ደረሰን አረጂ ሴትዮ እያበደች ነው። አሁንም አለየላት። ይኸው ይሄ ዘፈን ከወጣ ጀምሮ እኮ ነው ፍርሃት ይሆናላ። ያን የሚያክል ዘውን የሚውጥ ሰውዬ ቀንሽ ደረሰ ብሎ ሲዘፍንባት እንዴት አትፈራም? ማን የፈራው አንቺ? እኔ ሰው በግልምጫ የምገልጸው አይደለሁም እንዴ? አይ ተይኝ እስኪ እንዳይበላሽ። ወይኔ አለመተዋወቅ እናንተ። እንደውም ነገውኑ አግኝቼ አንገቱን በሻሻ አንቄ እግርና እጆቹን በነጠላዎቼ አስሬ በቅዬ ማሪኝ እንዲህ ነው ማስደርገው። ታዲያ ለምን ነገ እንጠብቃለን? ዛሬ አድርጊዋ። አረ እንደውም አሁን ታሳየን። እናንተ የምራችሁ ነው እንዴ? አዎ ይኸው እንደውም በር ላይ እየጠበቀች ነው። ማ ሄዶ ነዋ በቀሉ እናቴ ድረሽ። አይ ድሌ አሁንም አዲሱ ዓመት ደረሰ አይደል? አዎ ችግር አለ። አባት ነዋ ችግሩ። ይኸው የዛሬ 15 ዓመት ነበረ በአዲሱ ዓመት እቤት እንገዛለን ብሎኝ የነበረው። የምር ብሎ ነበር ማለት ምን ዋጋ አለው? ይኸው አሁንም በዚህ ቤት ውስጥ ነን። እንዴት ናችሁ? በቀሉ ምሳ ደርሷል እንዴ? አልደረሰም፣ አይሰራም ራሱ። ኦሆ ምን ሆነሻል? ምንም አልሆንኩም። ለማንኛውም እሺ ዛሬ የምነግራችሁ ነገር አለ። ምንድን ነው? የድሮ ጓደኛህን አገኘኸው? አይደለም። ታዲያ ምንድን ነው? ቤት ገዛህ? አዎ ቤት ገዛው። ቤት ሌላ ቤት? አዎ። የኔ አባት እንደው ምን ላድርግ? እኔ እኮ እንደው ዛሬ ሳመጣጥ ራሱ ግርማ ሞገስ ነበረው። እኔ ራሱ ዛሬ ቀኑን ሙሉ ደስ እያለኝ ነበር። ምንድን ነው እያልኩኝ ነበረ። ታዲያ የት ሰፈር? ታዲያ ቁጭ በላ የምሳልሳለ እንጂ። እሺ ቀስ ብለህ ተራመድ፣ እግርህን እንዳያመህ የኔ አባት። ስማ አዝራና እስኪ። አቤት። ሂድ ስጋ ገዝተና እስኪ። መቼም ከስንት አንዴ ቢሆን ቀን ይውጣልን እንጂ። እሺ። ብር እዛ ቦርሳ ውስጥ አለልህ። 1 ኪሎ ነው የምትገዛው። እሺ እሺ። እዚህ ቅያሱ ጋር ያለው ስጋ ቤት ነው የምትገዛው። በቀሉ ነች የላከችኝ በለው። ሰምተሃል? በቀሉ ነች የላከችኝ በለው። አሪፉን በዛ አድርጎ ይሰጣል። ደንበኛዬ ነው። እሺ። ሰላም ስጋ ፈልጌ ነበር። እሺ ስንት ኪሎ ነው? 1 ኪሎ። እሺ። እማዬ እንደላከችኝ ልንገሩ አይደል? ለነገሩ ከየትኛውም ቢሰጠኝ ችግር የለውም። ስጋው አሪፍ ነው። ግን ደግሞ አሳንሶ ቢሰጠኝስ? አባት ለወጥ ነው ለቁርጥ የፈለከው? ለወጥ መሰለኝ። ወይኔ ይሄን ነገር ልንገሩ። አረ ግን ደግሞ እኔ ራሱ በደንብ መርቀ ስጠኝ ካልኩት አይበቃ? አይ ግን አይበቃም። የት ያቀኛል? ደንበኛው አይደለም ዝም ብሎ ትንሽ የሚሰጠኝ። በቃ ልንገረው። አረ ተው ግን ባልነግረውስ? አይ ልንገረው። ግን ባልነግረውስ? እሺ ልንገረው። አልንገረው። እሺ ልንገረው። አልንገረው። ልንገረው። አልንገረው። ልንገረው። አባት አልንገረው። ልንገረው። አባት አልንገረው። ልንገረው። እሺ አልንገረው። ልንገረው። ልንገረው። አባቱ አቤት። እንዴት ነው? ጮማ ትፈልጋለህ? አልፈልግም። ወይኔ በቃ ልጨርስ ነው። ቶሎ ልንገረው። እሺ ምን ብዬ ነው የምነግረው? በቃ እማዬ ነች የላከችኝ ነው የምለው። እማዬ ነች የላከችኝ። እማዬ ተቀልኛል። በቀሉ ነች የላከችኝ ነው የምለው። በቃ ልበለው። 1 2 3 ይኸው እንካ 1 ኪሎ ስጋ። ጨረስክ? አሪፉን ስጋ ነው ያልክልኝ አይደል? አዎ። ኪሎስ በደንብ መርቀህልኛል? አዎ። እሺ አመሰግናለሁ። ይኸው እማዬ አምጥቻለሁ። ጎሽ ምንድን ነው ይሄ? ምን ነው? ለውሻው ነው በለኝ። ምን ነው? አንተ ውሻ ለውሻው ነው በለኝ። ምን ሆነ? እንዳለ ቅጥጣ ጋር እንዴት ነው የመጣኸው? እንዴት ቢንቀኝ ነው? በቀሉ ነች የላከችኝ ብለህ አሁን እንደዚህ አይነት ስጋ የሚሰጥህ ብለኸዋል አይደል? በቀሉ ነች የላከችኝ ብለኸዋል አይደል? ንገረኝ እናንተ ውሻ። እቺን እንካ እስኪ ልበስልኝ የኔ ልጅ። ለምን? እንዳይበርድህ ነዋ። ደግሞ ብትታመምብኝስ? የምን ብርድ? እስኪ ዝም ብለህ ልበሰው ልጄ። ኧረ እኔ ሞቆኛል። ጭራሽ ብርድ ልብስ ልልበስ እንዴ? እሺ በቃ ሻይ ላፍላልህ። ኧረ እኔ አልጠጣም። እሺ ወተትስ? እኔ አልጠጣም። በቃ ቀሽር? አልጠጣም። እሺ የለውዝ ሻይ? አልጠጣም። የጦስኝ ሻይም? አልጠጣም። እሺ በቃ እኔማ እንዳትታመምብኝ ብዬ ነው። በኋላ አንተ የሆነ ነገር ብትሆን እኔ የምችለው ይመስላል? እማዬ ምንድን ነው የፈለግሽው? አውቃለሁ የሆነ ነገር ፈልገሽ እንደሆነ ንገሪኝ። አህያ ክብር አይወድልህም። እንደ እናት እንከባከብህ አልኩ።
ዛሬ ትምህርት እንዴት ነበር? አሪፍ ነበር። እንዲህ ስትሆን ነው የሚያምርብህ። አባትህስ እንዴት ነው? እቤት አይደል እንዴ? ኧረ እባክህ ውስጥ ነው እንዴ? የሆነ ነገር እኮ እንድጠይቀው ፈልጌ። ይኸው ታውቆኛል እኮ መጀመሪያ ማራውን ሴት ትልቅ ነገር እኮ አይደለም። የአስቤዛ ብር እየጠየቀችህ ነው የምትለው። ማኔ አላረገው። አንተ ደግሞ ትፈራለህ። ቀላል እኮ ነው። እኔ ጠዋት የዳቦ ብር ስጠይቁ ራሱ ግልምጫ ነው እንዴ? አላረገውም። እኔ እኮ በጠይቀው የሀገር ሰበብ ነግሮ እንደሚሸኘኝ ስለማውቀው ነው። ያንቺ አይሻልም እንዴ ታዲያ? አረ አይሻልም። ይህ ኖር እንዝለለው፣ ቀጣይ ወር እንበላለን ሊለኝ ይችላል። እንደው እባክህ የኔ ልጅ ሂድ፣ እንደው እባክህ ጎበዝ ልጄ። አባዬ እማዬ የአስቤዛ ብር እያለች ነው። አረ እሷ መናገር አቅቷት ነው። ለእሷ ደግሞ ምን ትላታለህ መሰለህ? ሂድ እዛ ሆነህ እነግርሃለሁ። እሺ ምንድን ነው? እዝራ ለእናትህ እንደምትላት በየለቅሶ ቤቱ የዝን እያልሽ መጅረጥ ከምታረጊው ብር ላይ ግዢ በላት። እማዬ አባዬ እንዳለሽ እዛ ለማንም ቤተሰብ ብርሽን ከምበትኝ አስቤዛ ግዢበት ብሎሻል። አንተ የልጅ ቡዳ። ቆይ ምግብ ላቅርብላችሁ። በእውነት አሁን በልተን የመጣ ነው? አዎ ባይሆን ሌላ ጊዜ። አረ አንድ ጉርሻም ቢሆን ትጎርሳላችሁ። ና እዝራ የእጁ አስጣቸው። እሺ አይ እሺ ካልሽ እንግዲህ ታጠቡ። እሺ የኔ ልጅ አምጣው፣ እኛ እንታጠባለን። አረ ችግር የለውም ታጠቡ። አይ አምጣው። እሺ ያው ብሉ እንግዲህ። እሺ ነይ አንቺ ምን ብላ። እሺ መጣው። እንዴ ምን ሆነሻል? የእውነት መጣው። ጀምሩ። እሺ ጎረምሳው ና ተቀላቀለን። ና እንጂ። አይ አሁን በላው እኔ። ታዲያ ጎረምሳ አይደለ እንዴ? እኔ ራሱ በአንተ እድሜ 10 ጊዜ አልነበር እንዴ የምበላው? ይሻላል። አይ ይቅርብኝ፣ በሆነ ጥግብን ያልኩት። ውሃ ላምጣላችሁ እኔ። ውሃ ያዙ። እሺ በቃ አሁን ተቀመጪ። እሺ ጀምሩ። እኔ መጣው። በቃ እሺ እየበላን እንጠብቃት። እሺ እንዴት ነው ጨዋለሁ? አዎ አለው። ነይ አንቺ ተቀመጪ። መጣው። እሺ ብሉ እናንተ። ቤቢ አንድ ጉርሻ እንኳን አጎርስም ወይ? በእውነት በጣም ጥጋብ ላይ ነኝ። ከዚህ በኋላ ራሱ ለብዙ ጊዜ የምበላ አይመስለኝም። እንጀራ አነሰ እንዴ ልጨምር? ኧረ አላነሰም። ነይ አንቺ ተቀመጪ ብቻ። እሺ አንዴ መጣው። ወጥ አነሰ እንዴ ልጨምር? አላነሰም። ነይ በቃ። ሚጥሚጣ ላርግላችሁ ከጎን። አንፈልግም። አንቺ ብቻ ነይ። ዳጣስ ትንሽ ላርግላችሁ። አንፈልግም። ነይ። በርበሬስ? አንፈልግም። እሺ እርድ ላርግላችሁ። አንፈልግም። በቃ ለስላሳ ላምጣላችሁ። አቦ ከበላሽ ቢ ወይኔ ልብላበት። እኔ አይደለም ሆነ ወሮት ሆዴ ነው ወሮ እንካ ሀታ ለሆዴ ይጣባያል እንዴ? የለም ምን ነው ቶሎ በል። እሺ ለኔ 25 ብር ነው የምትልክልኝ? 25 ብር አሪ ያስታውቅብናል። እንደው ሰለ ለኔ ራሱ 5 ብር ነው የምልከው። እባክህ ችግር የለውም። ችግር የለውም። አንቺማ ስልኩን ብትወስጂበትም ችግር የለውም። እሺ ግን ለኔ ነው ብዙ የምትልከው? ምን ለምን ሲባል? ታላቀ ስለሆንኩ ነዋ። አንቺ ሙላልኝ በትዩ ራሱ ይሞላልሽ አይደል እንዴ? ሁሌ መጠየቅ አስጠላኝ እባክህ። አረቺ ምን አይነቷ ነች? በእናታችሁ አልሰማሽም? እኔ ነኝ ብዙ ወስዶ። እኔ ነኝ አልኩ። አንቺ አላበዛሽም እንዴ? ይኸው ተናግሬያለሁ። ሲጀመር በቀሉ አባዬ መጣ። ላከው? አዎ ግን ሜሴጅ አላጠፋው። ለምን አልገባም። እናታችሁ የለችም እንዴ? መሰለኝ። ስልኳን ይዛለች አይደል? እንጃ። እስቲ ልደውልላት። ቀሪ ሂሳቡ አነስተኛ ነው። ቅድም አይደል እንዴ 100 ብር የሞላሁት? 100 ብር ነው የወሰድከው? እዝራ እስኪ መነጽሬን አምጣልኝ። የምን ሜሴጅ ነው የገባው? ወይኔ ጉዴ! እዝራ መነጽሬ እኮ የለም ጠፍቷል። አረ ጓዳ አልጋው ላይ በራስጌ በኩል አለልክ። ስማኝ እዝራ፣ ወይ 95 ብሩን ትልክልኛለህ ወይ እነግረዋለሁ። እስኪ አንቺ ደግሞ ሊነግረው እዝራ አምጣው እንጂ አንተን እኮ ነው የሚጠብቀው። እውነት ነው 100 ብር የሚያክል ነገር ጠፍቶ እሱ ዝም ማለቱ ያናድዳል አይደል? አረ እቺ ልጅ እንትን እኮ ነው አባዬ። መነጽሩ ቢቀርብህ አንተ እኔ ላንብብልህ። አይሆንም ጭራሽ ማንበብ እንደማይችል ሽማግሌ ያየ። አረ እንደዛ አይደለም። ያን ያህልማ አላናቸውም። እንደውም ያለ መነጽር አንብቤ ያሳያችኋለሁ። አዎ አባዬ አንብበው። ውድ ደንበኛችን የ100 ብር ካርድ ብር ነው የሚለው አባዬ። ምንድን ነው ብርህን ለሰው ልካል ሊሉኝ ነው? አዎ ማን ይሆን የወሰደው? ማን ነው ስልኬን የነካው? እንደው እገለዋለሁ። ጨርሰህ ካንበበው ስልክ ቁጥሩም አለ። የ100 ብር ካርድ ለ0935 እንዴ የእዝራ ስልክ 35 ቤት አይደል እንዴ? ያንቺም 35 ቤት ነው። ቀጥል አባዬ። ለ0935 7643 ወደ እኔ ስልክ ነው እንዴ? መጨረሻው ደግሞ 68 ይሄ ስልክ አንቺ አይደለም እንዴ ሚጣ? አዎ አንቺ ነሽ ብሩን ወሰጂው። አንቺ ኮንሽስ ችግር የለውም ውሰጂው ልጄ። ናዝራ ካርድ ግዛልኝ። እስኪ
በደንብ አማሲው ለሞትልሽ እንደ ከዚህ በላይ ያለ ተለይ መጥቼ የሰራው ደግሞ ስንቱ በተራው እየቀራል እንዴ? አረ እዚህ ጋር ሰው ነው ሞተው ተራ ትላላችሁ እንዴ? አንቺ ደግሞ ሊያዲስ ሆኛለሽ። ሰው መሞት ብርቅ ነው እንዴ? ይሄ ነገር ግን በርበሬ ያላነሰው ነይ ጨምሪበታ። ጥግ ይዞ መውራት ብቻ አትጨቃጨቂ። እዚህ ክፍያ ሳከፊ አረ ጭራሽ ስራ መደብ በክፍያ ሆነ። እስቲ አቁሙ። ያቺ ሴትዮ ማነች እንዲህ ሰማይ እየነካች የምታለቅሰው? አረኛ ያላቃት ማሽቃባጭ እኮ በስቷል። እስኪ ወሬያችሁን አቁሙና ቶሎ ቶሎ እንስራ። ምሳ ሰዓት ደርሷል። ሰው አፉን ከፍቶ ነው የሚጠብቀን። አረ እኔ ራሱ ውሃ ልከፍል እሄዳለሁ። ቶሎ ጨርስ። እያቸው እዛ ጋር ለመብላት ብቻ የመጡትን እምባራስ እኮ ጠባ ይላቸው። ወይ እኔማ እንደዚህ በሳት ተቃጥዬ የሰራሁት ነው። የማንም ወረው በላ ሲበላ ሳይ እንዴት እንደምቃጠል እኔስ ብትይ እንደውም የድሩ ግሌ ቤተሰብ ብቻ ነው የምናበለው የሚል ህግ ከድሩ ዳኛ ጋር ተነጋግረን እናስገባለን። አሁን እህሉን አልገዛችሁት ብትሰሩት ምን ትሆናላችሁ? አረ እባክሽ የምንወጣው ጉልበትስ ታዲያ እዚህ ብታወጡት አይሻልም? በቤትም ተኝታችሁ ነው የምትሉት። አትሳሳች። እኔን ከመንጋው ባቀላቅኝ ብዙ ስራ ያለብኝ ሰው ነኝ። ማንን ነው መንጋ? አንቺ ተያት ዶሮ ገዝታ እየቀለበች ያለችውን እኮ ነው ስራ አለብኝ የምትለው። አይገርምሽም? እንዳንቺ ቡናውን ከምታንቀረው አሻላለሁ። ማ አንቺ? አዎ እኔ። አረ እባካችሁ ለፉ ሰው እኮ ለቅሶሪ ነው ያለው። ዝም በይ አንቺ ደግሞ ነፍራቃ የድርተኛ ጸባይ ራሱ ይላት። ምንድነው እዚህ ጋር ልትሰሩ አይደል እንደገባችሁ? ዝም በሉ እንጂ ሰው እኮ አዘን ላይ ነው። ተናግረን ሞታል። ሰው ትመስላለህ። ደግሞ ለቅሶ ላይ አይወራም ያለው ማነው? እነሱ ራሱ እየጮህብን አይደል እንዴ? አረ እያለቀሱ ነው። ዝም በይ አንቺ። ሲጀመር አንተ ስለ ለቅሶ አታውቅም። እንደውም ቀጣዩ አንተ ነህ። አዎ ቦርጩ ይናገራል። በትርፍ አንጀት ነው የሚሞተው። አይ በደንብ ብዛት ነው። እኔ ደግሞ አንቆት ነው የሚሞተው። አዎ ተስገብግቦ ሲበላ ምን እዚህ ቦርጫም ሽማግሌ